እንኳን ደስ ያላችሁ የለንደን ንጉሶች መድፈኞቹ ታሪክ ሰርተዋል። ዛሬ ደሱተች በደስታ ተሞልቷል። ዛሬ ሰማዩ ቀይና ነጭ ሆኗል። ከ20 ዓመታት ረጅም ጥበቃ በኋላ ከሁለት አስርተ ዓመታት ናፍቆት በኋላ አርሰናል ኩራቱን አስመስክሮ አትሌቲኮ ማድሪድን ተረት አድርጎ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ በታላቅ ግርማ ሞገስ ዘልቆ ገብቷል። ትላንት ምሽት ሜዳው ላይ የታየው ፍልሚያ እግር ኳስ ሳይሆን ጦርነት ነበር። አትሌቲኮ ማድሪዶች እንደ ግድግዳ ቢቆሙም የአርሰናል ልጆች ግን የድል ረሃባቸውን አሳይተዋል። በዚያ አስጨናቂ ሰዓት ቡካዮ ሳካ ብቸኛዋን የአርሰናል መድፍ ተኮሳት። እርሷም ዓላማዋን መትታ መረቡን በጣጠሰችው። አርሰናል ከ20 ዓመት በኋላ ወደ ናፍቆቱ የሻምፒዮንስ ሊግ ፍጻሜ ቀላቀለችው። ያች ጎል ስትቆጠር ስታዲየሙ ብቻ ሳይሆን መላው ዓለም ተናወጠ። አርሰናል 1 አትሌቲኮ ማድሪድ 0። አርሰናል በሳካ አስደናቂ ብቃት አሸንፎ ወጥቷል። ያለፉት 20 ዓመታት አስቡት፣ ስንት ውጣ ውረድ፣ ስንት ትዕግስት። ዛሬ ግን ያ ሁሉ በሳካ እግር ተደምስሷል። አርሰናል አሁን ያለበት ቦታ ታሪኩ የሚመጥነው የክብር ቦታ ነው። መድፈኞቹ እኛ ገና ነን ብለው ለዓለም አሳይተዋል። በመላው ዓለም የምትገኙ የአርሰናል ደጋፊዎች፣ በተለይም የደሱተች ቤተሰቦች ዛሬ ቀና ብላችሁ ሂዱ። ትዕግስታችሁን ፍሬ አፍርቷል። ዛሬ መሳቅ፣ ዛሬ መደሰት፣ ዛሬ መጨፈር የናንተ መብት ነው። አርሰናልን የወደደ አያፍርም ተብሏል። ዛሬም የእውነት ሆኗል። አሁን የቀረን አንድ ታላቅ ሥራ ብቻ ነው። ያችን ውድ የሻምፒዮንስ ሊግ ዋንጫ ወደ ለንደን ይዘን መምጣት። እናንተስ የሳካ መድፍ ስታርፍ ምን ተሰማችሁ? ያች ጎል ስትቆጠር የት ነበራችሁ? ሐሳባችሁን በኮሜንት አስፍሩልኝ። ቪዲዮውን ላይክ በማድረግ ለቡካዮ ሳካና ለአርሰናል ያላችሁን ፍቅር ግለጹ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ምክንያቱም እዚህ ደሱተች ነው። ደሱተች ጋር ደግሞ ድልና ቴክኖሎጂ አይለዩም። ድል ለመድፈኞቹ። ሰላም ለሁላችን።